እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት። ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጨርሰኝ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል አያት አያልማ ገንዘብ ነው። እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታቀበል ውራድ ምንድን ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በሐሩር በዝናብ ማዳበሪያ ረካችን የመሰለች ልጅ እኔና ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ አንቺ ስሚ፣ እኔ አንቺ ታገባው ጀምሮ ቤቱ ጸድቶ አያውቅም። እስኪ አንድ ቀን እንኳን ጎንበስ ብለሽ አጽጂው። እሺ ቤቱ ኧረ እባክህ እሱን አንተ ነህ ለእኔ የምትነግረኝ። እስኪ ወጣ በል እንደወንዶቹ ወጣ ብለዋል እንዴ? እኔማ ወጣ አንዱ ምንድን ነው? A few moments later ያባልሽ ዛሬ መጣማ። አዎ ዛሬ አላሁ አክበር። አንቺ በዚህ አይነት ሲጋራም ታጨሻለሽ ማለት ነው። ስለዚህ ለእናትሽ አንወሻሽ። ቲክቶክ አክሽን ይጎለዋል። አሁን አንድ ሰው እያለ ሰይፍ ይዞ ይመጣና እንደዚህ አክት ነው የሚያሳየን። በባዶ ነው ግን አየር ላይ ነው። ተሳስተን ሞትንኛ። እንዲሁ አንድ ቀን ኮባም ቢሆን ቆርጦ ያሳየን። ወንድ ልጅ ቃቦ ይሞታል እንዴ? ቆራጣ አንድ ነገር በሉልን። ምን ጉድ ነው? ጠንክር እያለከለከ ሰፈር በጣ እንዴ! ምን ሆነ ነው ጠንክር ስለው፣ ኧረ ተወኝ ቃል ኪዳን ለችጋር የፈጠረኝ ሰው መድረክ እመራለሁ ብዬ ማይክራፎን ያዝኩ። ትልቁን እንግዳ የተከበሩ እንግዳ ላለሁ ብዬ የተከመሩ እንግዳ አልኩት። ችጋር ይከመረብ ብለው ይኸው ከአዳራሹ ያሳደዱ ሰፈር ያስገቡኛል። ታገባኛለህ ወይ? ምንድን ነው የኔ ሰርግ ነው? አንተ ሰርፕራይዝ! እንኳን ደስ አለህ! አንተ ሰርግ ነው። ሰርግ ነው። እናንተ እኮ ጓደኞች ናችሁ። ምንድን ናችሁ? እናንተ ደመኛ ናችሁ። ጓደኛ እዛ አምጣችሁ ይሳሱን ጨምሩ ይጎ እኔ ያኔ ፍቅር ምን ችግር አለው ብንጋባ? ይወጣችሁ ለዛ እንጂ በ2330 ብር ደሞዝ ምንድን ማገባሽ? አንተ እድን አርጎ ንብረት ነው የሚፈልገው። በንብረት ግባ። በዚህ ጸጋ ነው ትዳር ለቀይ በእናትህ ትዳር ጸጋ ነው ያለ የማሪቷ በበዘፈን ነው ጸጋ ነው። ስማ ልንገርህ፣ ባለፈው ጫላን ታቆለጠ ጫላ የተሰበሩት ታቆላ አገባልህና ሚስት አግብቶ ማታ ማታ ተነቅልበትና ምንድን ነው ይታ መሽሩፍ ካላመጣ አጨርስም። ኧረ ጓደኛዬ እንዲህ ከሆነማ አይግረብኛ ሰዓት ውስጥ አብረን እንሂድ። እንደውም ሲጀመር እንሂድ። በቃ በተራረዛ ሰርግ ብሎ ነገር የለም። እንዴት ምን ችግር አለው ብንጋባ? አንቺ በእናትሽ በ2333 ብር ደሞዝ ምን እንዳደርግልሽ ነው? እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ። ነው ያጥበብናት ሸዋ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፋም። ነስኪ አታዛሩ እንዴ ነሽ በእናትህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድን መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስጢፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ። የፈጠነ ይቅርታ ዘፈናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ
ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ሎጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። Viewers, apologize. I'm continue. Viewers, apologize. I'm continue. Viewers, apologize. ዶክ ለቼክአፕ ነው ይመጣል። ኖ አሉንም አይደለም አልተፈጠረም። እማየው በሙሉ ማለት ነው ያጠራጥራል፣ ያጥለሸልሻታል፣ ወደ ላይ ይላታል። ዶክ እንዴ አንቺ ከ9 ወር በፊት አንድ ያዋልጅ ወደ ቤትሽ ላኩሽ እና አምስተኛ ቼክ ይደረግልኝ በተራ አስከባሪነት ህይወት አምስተኛ ቼክ አድርግልኝ ዶክ። ምንድነው የተፈጠረ? እኔ እኮ ምን ላርግሽ? ስራ ውሎ ይመጣል፣ ሻወር ገባ፣ ላይ ነው ተጥዶ የሚያድረው። ይሰፍርብሻል። እሺ ቼክ ይደረጋል። አንተ የተመታ ቼክ ይደረግ ወይ ምን አሉሽ? የሶስት ወር ነፍሰ ጡር ነኝ። ራስሽን ጠብቂ ያላልኩሽም እንዴ? በምን እንድናሳድጉ ራስሽን ጠብቂ። ምን ተከልከለ? ሚስት ነች እኮ አትስጣት። ተከልክለኝ አላልኩም እኔ ግን ራሷን ትጠብቅ ነው ያልኩት። ራሷን እንድትጠብቅ ነው በሳይንሳዊ መንገድ እዚህ ጋር ኮርግዝና መከላከያ ቀበር። እሺ ግን አንተ ተኮላውን ክፍጥረት ነህ አንኮነ ብቻህን ማለት ሳይንስና ተፈጥሮን በተመሳሳይ ሰዓት ተጠርቅ። እንዴት አሰግስካት? ይሄን አልፋ መከላከያውን አልፋ አትረግስካት። ምን ታርጋ ታዲያ? እንዴ ስማ ተራ አስከባሪ እኮ ነው አይደል? አዎ ታዲያ ቀን በቀን ተደርድሮ ስታያቸው አይሲዎቹ ለአንተ ገቢ የሚያስገቡ መሰለህ? ምን ተማምነህ ነው? ስማ ለአንተ የተሰጠ እንዳለመታደሉ ነው የሀብታም የዘር ሐረግ ነው። የዘር ሐረግ አይለኛ ተተኩሳለህ ታስረግዛለህ። ግን ዳና ቅንቅናም ነህ። እሱን ረሳ። ሀብታም ነው መራባት ያለበት በዚህ ጊዜ። ሌላኛው ስህተቱ ምን እንደሆነ ታውቃለህ? ሰው ሆነ መፈጠር ማለት ኮርማ ብትሆን በሬ ብትሆን ኖሮ ለባለቤት በስሪያ ገቢ ታስገባ ነበር። ምን እሺ ዶክተር ቆይ እንዴት ነው አሁን ስር ነቀል ለውጥ ማምጣት የምንችለው? ስር ነቀል ለውጥ እሱ ላይ እናወራ አይደል? ስር ነቀል ለውጥ ማምጣት ይችላል። እሺ እንዴ ስር ነቀል ለውጡ በፍሬ ነቀል ቀዶ ጥገና ማለት ፍሬህን እንነቅለዋለን። እንዴ ተቸግረኝ ብሎ እኔ ልጄን አሳድጋለሁ። ና ትሸለታለህ